ትግሬ ናችሁ ተብለን ለ25 ዓመት ከትግራይ ጋር ተከለን ኑረናል። ነገር ግን የወልቃይት ህዝብ ማን ነው? ወልቃይት በሰሜን ጎንደር የሚገኝ በሰሜን ኤርትራ በምስራቅ ትግራይ በደቡብ ጠገዴ በምዕራብ ሱዳን የሚዋሰነው የአማራ ህዝብ ሲሆን ወልቃይት ህዝብ ምን ቋንቋ ይነገራል? አማርኛ፣ ትግርኛ፣ በከፊል አረብኛ ይናገራል ህዝባችን። አረብኛና ትግርኛ ለሥራ መግባቢያ እንጠቀምበታለን። ስሜታችንና ማንነታችን የምንገልጽበት ቋንቋ ግን አማርኛ ነው። ቋንቋችን አማራ፣ ባህላችን አማራ፣ ስሜታችን አማራ፣ ፍቃደኛታችን ደግሞ ከአማራ ከጎንደር ቤጌ ምድር ጋር ትግሬዎች ለሥራ ብለው ልመና ብለው መጥተው ሀገራችን ብለው በእኛ ላይ ሲቆሙ ምን እኛ ሀገራችን ለቀን በመስ ሲሆን ሀገራችን ምን የት ነው የተወለዱት? ትክክለኛ ቦታው ወልቃይት ወረዳው አዲረመጽ ነው የተወለዱት። እዛ ነው ያደጉት። እዛ ሲኖሩ ያ መሬት የትግራይ እንደነበረ ያውቃሉ። ተከዜ መለሽ ነበራችሁ። ተከዜ መለሽ ነበራችሁ። አያቶቻችን ያቆዩት ተከዜ መለሽ ትግሬ ሲሰራ መጥቶ ነው የምናውቀው። ስለምን መጥቶ ነው የምናውቀው? ጥጃቻችን ውጭ ወጥተን አደራሻችን ለነሱ ሰጥተን እነሱ እንዲበሉ እነሱ እንዲጠጡ አድርገን መጥቶ ከከረሙ 2 ክረምት 3 ክረምት ከከረሙ ሚስቶቻቸው የሚያመጡ ሚስት አምጥተው ወልቃይት የሚዳሩ ወልቃይት ተድረው ወደ ሀገራቸው የሚመለሱ ወደ ሀገራቸው ተመልሰው ነው የምናውቀው። አሁን ደብዳቤ ይጽፋሉ ወይ በስልክ ይገናኛሉ? አዲራመጽ ካለ ተናገርኩት በቂ ነው። የሀገር ህዝብ እየተዋጋ ነው። ለጎንደር ህዝብ እየተዋጋ ነው። ህዝቡ አለ እዛ የነበረው ወልቃይት ሁሉ ተቀብሯል። መሬት ውስጥ ነው ያለ። ማንም ሳያውቀዋል። መቆፈሪያው መቀበሪያው ጉድጓድ ቆፍሮ የሚጫንበት ድንጋይ ተሸክሞ ህዝብ ወልቃይት እስር ቤት ገብቶ ፍርድ ቤት አግኝተናል። እስካሁን ድረስ ሲጀመር ጀምሮ እስካሁን ድረስ ህዝብ ወልቃይት ታሰረ። ከዛ ቀረ አይመለስም። በትግርኛ እኛ ከአደባባይ በአማርኛ ነው የምናወራው። በትግርኛ እናወራ ወልቃይት አደባባይ በአማርኛ ዘፈናችን በአማርኛ ሽምግልናችን በአማርኛ ትግርኛ ቤት ቋንቋ ነው። ለነሱ እንደነ የለመደው እነሱ ስለምናሰራቸው እነሱ አማርኛ ስለማይረዱ በዛ ብለን የለመደው አረብኛም እንናገራለን። ወልቃይቶች ትግርኛ ቤት ቋንቋ ነው። የአደባባይ ቋንቋ አማርኛ። ለትግራይ ህዝብ መልእክትሽ ምንድነው? እኔ ለኢትዮጵያ ህዝብ ምለው ኢትዮጵያ ህዝብ 27 ዓመት አፉና ወንድሞቻችን ታስረው ሲሄዱ እያየን ለምንድነው ታስረው ሄዱ ብለው አንከተልም፣ አንጠይቅም። ለራሳችን እየፈራን ለራሳችን እንቀበራለን እያለ ወንድሞቻችን ተቀብረው አልቀዋል። አሁን ግን አፉን ከፈተላቸው መዳሊያም ከነሱ ጋር ነው። እሱን አፋቸው የከፈተው እንጂ እስካሁን አፋችን 27 ዓመት አፋችን ተመርጓል። ወንድሞቻችን ሲቀበሩ ተኛቸው ሲቀበሩ አፋችን ሲከወከው ሲታከም ዶላር ቀረም የወልቃይት ዶላር ቀረም ትግራይ ገባል። ንብረት የለንም። ወንድ የለም። ሴቶቻችን ወደ እስር ቤት ወንዶቻችን ወደ እስር ቤት ወጣቶች ለትግራይ ወደ ለኢትዮጵያ መንግስት ታስተላልፍ ለኢትዮጵያ መንግስት አልጠበቀንም። መንግስት አላየንም። መዳሊያም ከኛ ጋር ነው። እኛ ወልቃይቶች አማራ ነን። ተከዜ መለሽ ነበራችሁ። ወልቃይት፣ ሞራ፣ ጠገዴ፣ ዳንሻ፣ መተማ፣ አርማጭሆ፣ ጎንደር አማራ ጨርሻለሁ። በጣም ነው ሰግናለሁ። አንድ አባቴ የነበሩት ንቅሏቸው ከውጭ ነበር የተሰማ ተራይ ሙላው ተራይ ማንን አሁን ኮሚሽናቸው ወደ ደጀመንግስቱ ማለት መንግስቱ በሽማ ደግሞ ሚስቱ ደግሞ በታይዘው እህታችን አይደለች ታይዘው ሚጆታ በታይዘው እህታችን እሷን አግብተዋል። እሷ ባለች ቀፍያ እሳቸው ናቸው እንዲያው ዋና ጠቅላይ ገዢ ነበሩ። ደጃችን መንግስቱ በሽ እነዚህ ብቻ ቀረች። የተቀረው ይሄ ያማራ ሁሉ ሄደው እያገሩ አሁን አባቴ ግን ጎላጎሽ ብሎ አሁን ህዝብ ያሳሉ ትግሬስ ነበርኛ ሀገር የሚገዛ የሚገዛ ነበር። ይሄን ደግሞ አማራ ነው እንጂ ደግሞ ትግሬ አሁን ነው የመጣ እንጂ በሚመረምሩበት ጊዜ ምስማር ወደ ላይ ያርገው አስቀምጠዋል። እውነቱን ተናገር ወይም በዚህ ምስማር ተራመድ። ይሄን የሚችል አይምሮ አለ? ይሄን የሚችል አካል አለ በእናንተ ውስጥ? አሁን በሚስማር ላይ መሄድ
በሰው ልጆች በጌታችን አርአያ የተፈጠረውን ፍጡር በዚህ መልክ የሚመረምር ድርጅት ከኢትዮጵያ ህዝብ ወይም ከሰው ልጅ ነው ብላችሁ ታስባላችሁ? ማለት አሁን የተገደሉትና ታስረው የጠፉትን ስም ዝርዝር አለ እዛ ግን በሙሉ አይደለም። እንዲያውም እኔ ተወልጄ ካደኩበት አካባቢ ብቻ የመጀመሪያው 72 ዓመተ ምህረት ነሐሴ ወር አካባቢ ነው ተናግረው ያሰማሉ ወይም ያደራጃሉ ተብለው የታመነባቸው አባቶቻችን በአንዲት ሌሊት ብቻ ከምኝታቸው ተይዘው ተወስደው ባሉበት የቀሩ የት እንደገቡም አይታወቅም። እንዲያውም የኢሳት ቴሌቪዥን የምትከታተሉ ወንድሞች አቶ መኮንን ዘለለው ወይም ዮሴፍ ዘለለው ተብሎ የሚታወቀው በበረሃ ስሙ እዛ ጋር ገልጸዋቸዋል። እነሱ ሰዎች ናቸው። አሁን እዚህ በፋይል ላይ ሳይግን የሉ። ምናልባት እሱ አላየሁም ይሆናል። እና በመጀመሪያ አቶ አያሌው ሰሙ፣ አብርሃ ነጋ፣ ተበጀ በቀለ፣ ጎይታውም ሀድጎ፣ ማሙድ እሸቴ አያልነህ፣ እንደሻው ታፈረ፣ ኃይሉ ልዩነህ፣ በሬ ሀጎስ፣ አለባቸው ደፈርሻ፣ በየና ይሄልኝ፣ ፍስሐ ገብረስላሴ፣ ተገኘ ነጋ የሚባሉ እነዚህ በአንዲት በሌሊት መጥተው ነው የወሰዷቸው። ያኔ ማኒፌስቶ ፓምፍሌት ዋናው ህገ ደንብ ነው፣ መምሪያው ፖሊሲ ነው ይሄ። ስለዚህ ትግራይ ከአማራው ቀኝ ገዥ እጅ አስወጥተን የትግራይ ዲሞክራቲክ ሪፐብሊክ መንግስት መመስረት አለብን የሚል ነው። ሁለት ሶስተኛ አማራ የሚባለውን የትግራይ ህዝብ ጠላት ነው። ጠላት ብቻ ሳይሆን አማራ ለትግራይ ህዝብ የጠላት ነው። ስለዚህ አማራን መምታት አለብን፣ አማራን ማጥፋት አለብን። አማራ ካልጠፋ፣ አማራ ካልተገበደለ፣ አማራ ከዚህ መሬት ካልተነቀለ ትግራይ በነፃ ልትኖር አትችልም። ለምንፈጥረው መንግስትም እንቅፋት የሚሆንብን አማራ ነው የሚል ነበር። 9 ቤተሰብ ወሰዱብኝ፣ ቀጥቅጠው ባለቤቴንም ገደሏት። ወንድሞች ልንገራችሁ ገደሉብኝ። 34 ዓመት አብረን ያለነው ሚስቴ ለንብረቴ አላለቀስኩም፣ ወሰዱ እና ስለዚህ ከእኔ ልብስሜንም አልገልጥም። እናንተ ሄዳችሁ ይሁት የተደረቁትን ሽባ ልጅ አይኑ የፈሰሰ እጁ የተዘበረ መልሰውልኛል አሉ። አላየኋቸውም እኔ እና 11 ወሬ ነው እዚህ ነኝ። ይሄ ነው ወንድሜ በተተውኝ ጥሩ ነው። ትንሽ አንጎሌ ልክ አይሰራ እና ይሄ ነው ድርገቱ። ጓደኞቼን ገደል ጨመሯቸው። ያው 5 ጓደኞቼን የጓደኛ ሚስትና የኔ ሚስት ገደሏት። እንዲህ ያለ ግፍ ይሰራል። ይህን ሁሉ የሚያደርገን መለስ ዜና ነው። ምን ነው አይቶ ቢዘረጋው ሲያልኒ ህዝብ ካሳውን ዋጋውን ማግኘት አለበት። እንዴት ነው የደከመበት ቦታ ነው። መንግስት አለ ድካሙ ያው ድካሙን ሰው ዋጋ ሳይከፍል የዛኔ ሰው ንብረት እንዴት ይወሰዳል? እንዴት ይቀማል?
በእግዚአብሔርም በኩል በሰውም በመንግስትም በኩል ነው። አንድ ሙሉ አላገኘንም ነው 5 ሳንቲም አላገኘንም። ህብረተሰቡን ጠይቁ። ቀላል ህብረተሰብ አይደለም። በዚህ ቦታ ላይ በግብርና ላይ ኖረ አለውሃ ኖረ አለመብራት የኖረ ህዝብ ነው የተወለደ የልጅ የታየበት ቦታ ነው። እንደገና እንዳጋጣሚ ነው ለራሴ ለልጅ እሱ መሬት ነበረ አቆቶቻቸው ባለመቀማት እኔ ባለው ፍትህ ይገኛልና በፍርድ ቤት ፍትህ ያገኛለሁ በፍርድ ቤት ከሰስ ስከስ ለመጨረሻ ጊዜ ፍርድ ቤት ምንድነው ያደረገን በጠረሙስና ካልሆነ በስተቀር ገጠጥማት በጠረሙስና ካልሆነ አታገኙ በማለት ልጆችም አሁን ከመሬት ጥቅም ውጭ ሆነዋል። እንዳጋጣሚ የኔ ባለቤት መሬት በ1989 ከቀስታደለ ጥሩነ ተነስታ አንዲት ገመድ ትሰጣለች። ስትሰጥ አንድ ስሜት ስታይ የተባለ ወንበር የመጣችው ሴት ይቀማታል። ሲቀማት በ1989 ኮሚቴ አስመስክር ተባለ። አስመስክሬ ከወረዳ እስከ ፍትህ ድረስ ለኔ ተወስኖ ሰባር ፍርድ ቤት ላይ ሲደርስ የሐሰት ማስረጃ አቅርቦ ህጉ ወጥ ነው በመባል ጉሩ እየታመነ መቃዳይ መሬት ለቀባይ አይቻልም ብሎ የሰባር ፍርድ ቤት በሐሰት ማስረጃ መሬቷን የቤተሰቧን ለሌባ ሰጠ። ስለዚህ አሻራ ይነሳል ብዬበት ፖሊስ አስነሳ እንጂ አንተ ማስነሳት አትችልም ተባለ። ዳሁኝ ዛሬ ባለቤት የተሰጠችው አንድ ገመድ መሬት ተቀምጣ መውታን አጣ ተቀምጣለች። እና ይሄ ህግ ለሀብታምና ለሌባ ለራሱ የገዢው ፓርቲ ለሆነ እንጂ ድሃዎች ምንም አላገኘንም። አቤት መንግስት ያለች ሞት ነበር አለቅነ እንደገና ስምሽ ማን ነው? እድሜ ስንት ነው? 25 ልጅ ነሽ? ልጆች የሉሽም? ልጅ ነሽ? መቼ ነው መውለድ ያቆምሽው? ለምን ነው ያልወለድሽው? የሚወልዱት አሁን አንዳንድ ህፃናቶች አሉ ይባላሉ። የክትባቱ ቀን የሌሉ ሰዎች ናቸው ወይስ የት ያሉ ናቸው የሚወልዱ? አንድ አሁን በቀበሌው አይቻለሁ የወለደ የት ያሉ ሰዎች ናቸው? አንከተብም አልታችሁም ነበረ? እየገቡ ማለት ነው። በሽታው ሳይገባ ገባ ተብሎ ማለት ነው። የገባ የተባለ ነገር የለም። ካልተከተባችሁ ይያሉ እንደው ድርቅ እያረጉ ነው። በግድ ተከተው ተብላችሁ ማለት ነው እንጂ በሽታው ላይ ምንም ነገር እንትን የለም ነበር። የለም ነበር። እና በዛን ቀን ያልተከተበ ግን ወልዷል። በዛን ቀን ያልተከተበ ወልዷል። በደንብ ወልዷል አይደል? ስምሽ ማን ነው? ልጅ አለሽ? የለሽም አይደለ? ምን ሆነሽ ነው? ልጅ አለሽ? ስለተከተብሽ ነው? ከክትባት በፊትም ልጅ አልወለድሽም ነበር። የተከተቡት ይወልዳሉ አይወልዱም? እና አንቺም ልጅ የለሽም። በዛ ምክንያት ወደ ጸበሉ የመጣሽ? እህቴ ስምሽ ማን ነው? ገበያነሽ የምትባይ? እድሜሽ ስንት ነው? 20 ነው አይደለ? ልጅ አለሽ? ከዚያ አካባቢ መጣሽ ለምንድን ነው? ልጅ ልትወልጂ ነው እዚያ አካባቢ መጣሽው? በጸበል ማለት ነው። በክትባቱ ምክንያት ነው ልጅ አልወለድሽ ወይስ ክትባቱ ምን ተብሎ ነው የተከተባችሁት? ግን በሽታ አልገባም ነበር? በሽታ አልገባም ነበር? አረ እነሱ በሽታ ገብቷል እያሉ አይደል? የታመመ ሰውም አልነበረም።
ዝም ብሎ ነው በሽታ ገብቷል የተባለ እና አሁን እዚህ የመጣችሁት በቃ ይሄንን ልጅ እንድትወልዱ ምናምን እንዲያስችላል ለማድረግ ነው። በጣም እግዚአብሔር የልጅነት ያደርጋችሁ። አይዟችሁ። ተማሪ ቤት ሰው የለም አይደል? ህፃናት ምናምን ነገር ጸበል ነው። ትምህርት ቤት ምናምን ነገር ብዙም ሰው አይኖርም። ምክንያቱም ስላልተወለደ ማለት ነው። አሁን አስተማሪዎች ዝም ብሎ ነው ያሉት። ቅስቀሳ ይመጣሉ ስለማያገኙ ነው ወይስ ትተውት ነው? ነው አይደለ? ኮሚሽኑ በሰጠን አመራር ፍተሻ ተካሄደበት የተባለው እንደ ተጠበቀ ሆኖ ፍተሻ እናደርጋለን። ፍተሻ ማለት ምን ማለት ነው? መጀመሪያ ምንድነው የሰራነው አማራ ላይ ብንል አማራ ክልልን መጀመሪያ እንግዲህ ስናይ ሲስተማቲክ የሆነ ነገር ነው ያየነው። እያንዳንዱ ወረዳ እያንዳንዱን ዞን ስናወዳድር ካለፈው ጋር የምናወዳድረው ስናወዳድር ሲስተማቲክ የሆነ ቅነሳን የታየው ለምንድን ነው መሆን ያለበት? ባለሙያ ማምጣተን ከውጪ ከሃርቫርድ ዩኒቨርሲቲ ቢሮ ኦፍ ሴንሰስ ሲሰራ የነበረ ካሁን በፊትም መረጃችንን መጥቶ ከኛ ጋር ኤዲትችንን ሲያይልን የነበረ ያን ሲታይ ምንም ስተት የሌለው እንዳም በጣም ጥሩ የሆነ ሴንሰስ ነው ያለው። ምክንያቱም ለ50 60 ሀገሮች እየሄደ እንደዚህ አይነት ኮንሰልተንት አማካሪ ነው። ይሄን ሲያይ ችግር የለበትም ነው ያለው። እንግዲህ ምንድነው ኮንሲስተንት ነው ችግር የለበትም ሲባል መረጃው እርስ በርስ ኮንሲስተንት ነው የሱ አባባል። መረጃው ኮንሲስተንት ከሆነ እንግዲህ ያለው የድሮው ነው ወይ ችግር ያለው ነው? ይሄንን ለማየት ነው እንግዲህ አሁን እሱን ራሱን አስመጥተን ግብረ ኃይል አቋቁመናል። ወደ ኋላ ሁለቱን ቆጠራዎች መረጃ በትነን ዳታ ማይኒንግ እየሰራን ነው። ሌላው እኛ አሁን እዚህ ያቀረብነው በቆጠርነው ጊዜ የነበረውን ህዝብ ቁጥር ነው። ዛሬ ስንት ነው? ዛሬ 76 ፕሮጀክሽኑ ስንት ነው? 70 ይሄ እንግዲህ ኦልሞስት 77 ሚሊዮን ማለት ነው አይደለም? ፕሮዳክሽኑ 79 ሚሊዮን ነው። በ2 ሚሊዮን ነው ኦፍ ይሆን ነው። 2 ሚሊዮኑ እንግዲህ ከአማራ ጋር የተያያዘ አይነት ይመስለኛል።